ኖ ችግር ታዲያ ምንድን ነው? አንተ አሁን ፕራውድ የምታረግ ከሆነ ሀገርህን ትወዳለህ። ኖ ኖ ኖ በእነሱ ፕራውድ የስ እና ችግሬ ከኢትዮጵያ ባህል አሁን የምር እዚህ ቁጭ ብንል ብናወራ ማለት ነው ነገ አንጨርሰው። ከፖለቲካው ብንወጣና በካልቸሩ ብቻ ለምሳሌ አንድ ነገር ይለኔ ሴት ላይ እንጀምር፣ ከዛ ጋር እንጀምር፣ ከሴት ላይ እንጀምር፣ ችግር የለውም ከሱ ጋር። የኢትዮጵያ ህዝብ አጠቃላይ አምና ቶክን አባውት ስፔሲፊክ እንትን ማለት ነው። አምና ቶክን አባውት ስፔሲፊክ ስም ውስጠኝ ስፔሲፊክ ካልቸር ሳይሆን ስፔሲፊክ ባህል ሳይሆን አጠቃላይ የኢትዮጵያ ህዝብ የሴት ነገር ላይ ሲመጣ ችግር አለበት። ይሄ ባህል ችግሩን ንገረኛ። የሴት ሳይሆን ችግሩን ንገረኝ። ሴትን መጨቆን ይወዳል። ፓርት ኦፍ አወር ሂስትሪ ምን እናድርግ ታዲያ? የነበረ ነው። ሂስትሪን እያወራሁ አይደለም። በአሁን ጊዜ ራሱ እየተካሄደ ነው አለው። እና ታዲያ እሱ ሰው በማደረጉ ይሄንን አልወድም። እኔም እኮ አልወድም፣ ግን እሱን ለማሻሻል መጣር አለብን እንጂ ቆይ ይሄንን አልወድም። ይሄ ትልቅ ነገር ነው። ይሄንን ቁጥር አንድ ትለዋለህ። ማን የሚወዳለ ነው? አሁን የኢትዮጵያ ባህል ለምን ባህል እንዳልኩ ታውቃለህ? ኢትዮጵያ ባህል ውስጥ አንድ ሴት ስትደፈር፣ አንድ ሴት ስትመታ በባሏ በሽማግሌ ትሄድና ሂጂ ተመለሽ ይሻለዋል ተብሎ ነው። ይሄ ባህላችን ነው። እና አሁን እዛ ባህላችን ሳይሆን መሻሻል አለ ነበረ። አሁን እሱ መሻሻል አለበት። እኔም በዛ ምን ነው የተሻሻለው? ይሄ እኮ አንተ በዚህ አለማመንህ ኢትዮጵያ እንድጠላ እኮ ያደረግህም ገና ኋላ ቀር ስለሆነ ይሄኛው መጀመሪያ ይሄኛው ሲምፕል አሁን እየነገርኩ ነው። ከሱ በላይ ደግሞ ስንሄድ ደግሞ ኢትዮጵያ ሲጀምር አመሰራረቷ በደም ነው የተመሰረተችው። እዚህ ጋር አንትን አንልም። አመሰራረቷ ራሱ የትም አትበለኝ በደም ነው። ፎልስ ስለ ኢትዮጵያ ነው እያወራን አይደለም አይደል? ኦኬ የኢትዮጵያ አመሰራረት በደም ነው። በደም ነው አመሰራረቷ ራሱ ደም ነው። ይህንን አልወደውም። እውነት ነው፣ አልክድም። የትም ሀገር እንደዛ ነው ማመን ያለብህ። ኢትዮጵያ ብቻ ብለህ ስፔሲፊክ ሌላ ሀገርም እንደዛ ኢትዮጵያ ብቻ አላልኩም። እንደ ኢትዮጵያዊነት ነው። ስለዚህ እንደ ስህተት አትየዋ። አሁን ችግሩም እንደታውቃለህ አንተ ይሄ ስህተት ኢትዮጵያ እንደ ስህተት ኖ በሁሉ ሀገር አለ። የኢትዮጵያ ብቻ ስህተት አታርገው ነው የምልህ። የኢትዮጵያ ስህተት ብያለሁ። ኖ እንደ ስህተት እያወራሁ ነዋ። ስህተት ነው። ገብተዋል? እንደሱ ከሆነ ስህተት ነው። ሁሉም ሀገር ኖ ኢትዮጵያ እኮ ገነት አይደለችም። ኖ አንዴ ዋቆ ከይቅርታ ጋር ኢትዮጵያ ገነት አይደለችም። እኔ አሁን ልንገርህ ስለ ኢትዮጵያ የነገርከኝ ስለ ኢትዮጵያ እየነገርኩ ሁሉንም ካወራን የስ ሹር እንደሱ ከሆነ እና ኢትዮጵያ ችግሩ ምንድን ነው? ኖ ከይቅርታ ጋር ዋቆ ሌላው ሀገር እንደዛ ካረገ ኢትዮጵያ እንደዛ ካደረገች ችግሩ ምንድን ነው? እኔ አሁን ያነ ትክክል ነው እያልኩ አይደለም። ትክክል ኖ ሁሉም እንደዛ አድርጓል። ማመን ያለብህ ኢትዮጵያ ብቻ ብታደርግ አንድ ነገር ሁሉም እንደዛ ስላደረገ እኛም ማድረግ አለብን። እሱ ጥሩ ነገር ይሆናል። ድሮ ሆኗል፣ መሻሻል አለበት። አልፈልግም እኮ ነው ይሄን ዋቆ ይሄ ማመን ያለብህ ምን እንደው ታውቃለህ። ሁለት ተስማምተን በደንብ እንደተሰራ አይደለም። አንተ ችግሩ ምን እንደሆነ ታውቃለህ። አንተ የኢትዮጵያ ስህተት ብለህ ነው አምነህ ነው። የኢትዮጵያ ብቻ አላልኩም። የኢትዮጵያ ብቻ ብያለሁ። የኢትዮጵያ ብቻ ካልሆነ ችግር የለውም። ማንም ሀገር ስህተት ይሰራል። የኢትዮጵያ ብቻ ስላላረገ ችግር የለውም። ኢትዮጵያ ሁሉ አድርጓል ነው። እኔ እኮ እንደሱ ከሆነ የሴት ጭቆና ላይ ከተስማማክ አሁን አፍሪካ ውስጥ ብዙ ሳውዝ አፍሪካ ምናምን እንደሱ ስህተት አይደለማ። እንደሱ ስህተት እኮ ነው፣ ግን ሆኗል። እኔ አሁን ስህተቱን እየነገርኩ ነው አይደለ? አንተ የምትናደደ እዚህ ሌላ ሀገር አሁን ለምሳሌ ናይጄሪያ ብትወለድም ናይጄሪያ እንዲህ ስለሚያደርጉ በናይጄሪያ ትናደዳለህ። ለምን በናይጄሪያ እንደማንናደድ ታውቃለህ? ለምን አልተወለድክም? ናይጄሪያዎች እርስ በራስ አይደለም የመሰረቱት። ማን ናቸው የመሰረቱት ናይጄሪያ? ማን አላውቅም። ከምር ብሪቲሾች አሉ በደም የመሰረቱት። እንዴት ነው አንተ ያላረግከውን ነገር የምትጠላው?
አሁን አንድ ናይጄሪያን በእንትን በደም ምክንያት ናይጄሪያን አልወድም ቢል ስማ ብሪቲሽ ላረጉት ነገርም ቢሆን ማነው ያንን ናይጄሪያዊ ከውስጥ አለበት ማነው ያንን እና ደግሞ ስፔሲፊክሊ ስናወራ ስለ ኢትዮጵያ ማነው ያንን ደም ያወጣው ማለት ሁሉም ኢትዮጵያዊ ነው ያንን ደም ያወጣው አይደለም ሁሉም አወጣው ቆይ ኖ ኢትዮጵያ አንድ ኢትዮጵያዊ ሰው ነው የኢትዮጵያን ደም አውጥቶ የኢትዮጵያን ሀገር የመሰረተው አይደለም አዎ እንደዛ አለ አዎ ናይጄሪያን ግን ብሪቲሾች ናቸው የናይጄሪያን ደም ያረጉት አየር ልዩነት ግን ብሪቲሾች ሰማይ አዝማሪ ኦኬ ጨርሰሽና ጠላት ከውጪና ጠላት ከውስጥ አንድ አይደለም ኦኬ ደም አንተ ራስህን ብትወጋ ነው ወይስ ሰው ቢወጋክ ነው የትኛው ነው የሚብሰው ማለት የትኛው ነው የሚብሰው እንዴ አንድ ቤተሰብ ከመረቆ ነው ስማይ አንድ አዝማሪ ቤተሰብ መጥቶ ቢወጋክ ነው ወይስ ውጪው መጥቶ ቢወጋክ ነው የትኛው ነው የምር ልብክ የሚነካው የውስጥ ይጎዳል የቤተሰብ አይደለም የሚጎዳው እውነት ነው ይሄንን ነው የምለው ልዩነቱ ከናይጄሪያ ከነኬንያ ምናምን ልዩነት የሚያደርገው ነገር ይሄኛው የናይጄሪያ ከውጭ የወጣ ነው የኛ ደግሞ ከውስጥ ነው ከቤተሰብ ከጎረቤት ነው ደሙ የወጣው ጎረቤት መጥቶ ነው አንተ ወቅቶ የመሰረተው ስማኝ እኔ ግልጽ አሁን እኔ ልንገርህ ብሪቲሾችም ሲያረጉ አሁን ለሁለት ደቂቃ በደንብ በተከታታይ የምታዳምጠኝ ከሆነ ብሪቲሾችንም ሲያረጉ አብሮ ናይጄሪያ እንዳለ ማመን አለብህ የትም ሀገር ሲገቡ አብሮ ሰው አላቸው ሁለተኛ ከኢትዮጵያ ልንገርህ ኢትዮጵያ ያልተወጋ ያልተበደለ ብሔር የለም ይሄ እውነታው ነው ያልበደለ ይሄን ደግሞ ምን መቀበል አለብህ ለምሳሌ አንተ እንዳትሳሳሰብ ብዙ ደም ፈሷል ምናምን ነው የምትለው ገብቶኛል ግን በሁሉም ብሔር ደም ፈሷል ያልተወጋ አሁንም አዝማሪ ይሄን ነው ኩምን አንተ የምታዳምጠኝ ሌላ ነው እኔ ያልኩት ሌላ ነው እኔ ብሔራሮቻለሁ ብሔር ነክቻለሁ ብሔራሮቻለሁ ኖ ብሔር አይደለም ብሔር ባትነካ አዝማሪ ቆይ አሁን እንደ ኮንቨርሴሽን ሲኖር ብሔር ነክቻለሁ ይሄ ብሔር መፈሰሰ ብያለሁ ኖ አንዴ ግልጽ አድርገው ኢትዮጵያ ወጋረለ ስለነበረው ተዋግቷል ኦኬ የናይጄሪያዎችን ስፔሲፊክሊ ሳመጣ ዞሮ ባንዳዎች ቢኖሩ ትሬተሮች ቢኖሩ ብሪቲሽ ነው ያን እንደሚያወጣው እኛ ግን ባንዳ የለብንም ምን የለብንም እርስ በራስ ነው የተዋጋ ነው እርስ በራስ ነው ጎረቤትን ወቅቶ ነው ኢትዮጵያን የመሰረተው ሀገር እንዲህ ነው የሚመሰረተው እኮ ድሮ እንደዚህ ነው ራን የሚደረገው ለምሳሌ ብሪቲሽ አዝማሪ እንደሱ ስለሆነ ይቀጥል መች ቀጥላል አሁን ቀጥሏል ይቀጥላል ያልከው አሁን እኔ አንተ አሁን ስትጠይቀኝ ምንድነው የጠየቀኝ ምንድነው ነበር ጥያቄ ስለ ኢትዮጵያ ምንድነው የማይመች ነገር አለ ማያልከኝ አዎ በቃ አሁን ነገርኩ እኔም እኮ እሱ ፓርታይ አይመቸኝም አንደኛ ኦኬ የተስማማን እኮ ነው እና ስላልተመቸኝ እኔ እኮ ኢትዮጵያን ሙሉ ነገሩ እኮ አይመቸኝም ስማ በፋሚሊ ደረጃ እኔ የሆነ ስልጣን ወጥቶ የኔ ፋሚሊ በደለ ሰው አለ ግን ያንን ሰው ስለበደለ እኔ ኢትዮጵያን መጥራት የለብኝም ገባ ግን ሙቮን ነው ለምሳሌ በብሔር ወደ ብሔሩ እንትን ልበልና አሁን ወያኔ ሲመራ ነበር አይደል በደል ሰርቷል ወደ ብሔር ቀየረው አንድ ነገር ጠይቄ የምትወደው ወደ ብሔር እየቀየርኩት ሳይሆን እንደ ሀሳብ የምትወደው ኢትዮጵያ የትኛው ነው አንተ እኔ ነው አንተ የትኛው አሁን እኔ ነገርኩ ኢትዮጵያን አልወዳትም ተገድጄ ነው ወደድኩት ብዬ ነግሬሃለሁ አንተ የትኛውን ኢትዮጵያን አንተ የምትወዳት እግዚአብሔር ምስክሬ ነው የምነግርህ እስካሁን ባለው ሙሉ ኢትዮጵያውን ነው መወደኔ ከልቤ ነው ህዝቡን ትወዳለህ ህዝቡን ሳይሆን ኢቭን መንግስቱንም ቢሆን ያለፈውን ማለት ነው መውቀስ አልችልም የወደፊቱን ነው አሁን ምመኝ ነኝ ኢትዮጵያን እኔ እንዴት እንደማያት ልንገር የወደፊቷን ኢትዮጵያ እንዲያልፍላት ምናምን ነው ምመኝ እንጂ አይ በኋላ እንደዛ ነበረ እንደዚህ ሆነ አልልም ገባ ያጠፋል ማንም መንግስት ሲመጣ ጥሩ አይሆንም ያጠፋል ሙቮን ነው በቃ እኔ ለኢትዮጵያ ጥሩ ነገር ነው ምመኝላት እንጂ እኔ ኢትዮጵያ እንደዚህ ነበረች ምናምን አልልም እውነቴን ነው የምነግርህ እግዚአብሔር ማንም ቢወጣ ስማ ነገም የዛሬ 10 ዓመትም የዛሬ 5 ዓመትም ጥፋት እንዳለ ነው አውቃለሁ አሁን እኔ ስለ ኢትዮጵያ ምንድነው የምትወደው ብዬ ነው የጠየቅኩ ሁሉንም ነው የምወድኝ በእውነት ነው የምነግርህ አሁን ስለ ሂስትሪ ነው የምታወራኝ ኖ ስለ ኢትዮጵያ ምንድነው የማትወደው ምንድነው የምትወደው ሶስት ንገረኝ
ለምሳሌ አሁን ምን ብዬ ልንገርህ? ባህላችን እኔ ልንገርህ፣ እኔ ኦሮሚያ ክልል ተምሬያለሁ። ገባ? እውነቴን ነው የምነግርህ። እና ማልወደው ፓርቲ የኢትዮጵያን ባህል ትወዳለህ? ሁሉንም። የኢትዮጵያን ባህል ትወዳለህ? ኦኬ። ኢትዮጵያ አንድ። ሁለተኛ ነገር ሌላ ነገር የምትወደው? ታሪኳን እወዳለሁ። በነጭ አልተገዛንም። ገብተዋል። አድዋ እኔ ትልቅ ፕራውድ ማድረግበት ነገር በታሪካችን ፕራውድ አደርጋለሁ። አድዋን ትወዳለህ? ሌላ? በታሪካችን ፕራውድ አደርጋለሁ። ሌላ ለምሳሌ ይሄ የምትለኛ ምን አለ? አሁን ለምሳሌ ካልቸሬን ታሪኬን ከወደድኩ ለሀገር እሱ በቂ ነው። ህዝቤን ከወደድኩ እሱ በቂ ነው። እኔ ደግሞ እሱ በቂ አይደለም። ምን መሆን አለበት? ለምሳሌ አሁን እንደ ጥያቄ ይሄ በቂ አይደለም። እኔ አድዋን እወዳለሁ፣ ፕራውድ አደርጋለሁ። ሹር እንሂድ። ባህሉ፣ አለባበሱ፣ ምግቡ ይመቸኛል። ሹር 3 ኦኬ። ይሄ በቂ ነው። ሌላ ምን አለ? ለምሳሌ ጥላቸውን ብትለኝ የኢትዮጵያ ኢኮኖሚው አለ፣ ባህሉ አለ። የኢትዮጵያ ስንት ባህል አልወድም። ባህል ስልክ ስፔሲፊክሊ የአንድ ሰውን ባህል ሳይሆን ማወራው አኗኗር ባህል ኖርምስ። ምንድነው ኖርምስ በአማርኛ? አኗኗር ባህል ወግ ይባላል። ወግ የኢትዮጵያ ወጋችን ብዙ ወጎች አልስማማ። አሁን ለምሳሌ ልንገርህ፣ በእኛ ህብረተሰብ ሀሜት የሚባል አለ አይደል? ሀሜት አለ። ግን እኔ አልስማማም እኮ። ግን የግድ ስላልተስማማው መጥላት የለብኝም። እሱም አንዱ የባህላችን አንዱ ፓርቱ ነው። ነገርኩህ እኮ በግድ ሆኖ እኮ እወዳለሁ። የራሴ በግድ ሆኖ እኮ እወዳለሁ። ድርቄቴ ነው። በግድ እወዳለሁ። ኖ መውደድ የለብህ፣ መጥላት አለብህ። ግን በዛ ምክንያት ኢትዮጵያ ምንም ማድረግ አችልም። ከዛ መለወጥ አለብን፣ ከዛ ነገር መሻሻል አለብን ብለህ ማሰብ አለብን። መጀመሪያ እኮ የምትለወጠው አሁን እኮ እኔ እናንተ እኮ እንስማማለን። እኔ እናንተ አሁን ኢትዮጵያ በጣም ብዙ መጥፎ ነገር አለባት ብለን እንስማማለን። ኦኬ። እንዳንተ አይነት ግን ከአንተ ደግሞ ተቃራኒ ኢትዮጵያ ሁሉ ነገር አሪፏ ነው፣ ባህሏ ሁሉ አሪፍ ነው ሚል ሞልቷል። ባዘወይ ስማ፣ እንደኔ አይነት አስተሳሰብ የሌለው እኔ ከወንድሜ ጋር አልስማማም፣ ከእህቴ ጋር አልስማማም። ገብተዋል? ምን አንድ አንሆንም። እኔ የምወደውን የግድ አንተ ልትወድልኝ አይገባም። ይሄ እኮ ነው ልዩነታችን።